ምንድን ነው የገጠመህ? ወደ ዱባይ አሁን በቅርብ መጥቼ ነበረ። በታዋቂ ሰው ነበር የመጣሁት። ልታውቂያት ትችያለሽ። ዲጄሊ የምትባለዋ ነበረች። ዲጄሊ አወኳት። ወንዳ ወንዷ እና እቺን ከኢትዮጵያ ስመጣ በሴኩሪቲ ስራ ትሰራለህ ብላኝ 250 ሺህ ብር ከፍዬ ነበር የመጣሁት ወደዚህ ማለት ነው፣ ወደ ዱባይ። እሺ። እና አንድ ቀን የሆነ ቦታ አሳደረችኝ። ከዛ በኋላ የሆነ ደላላ ጋር አገናኝታኝ አይዲ ይሰራልሃል ብለው የሆነ ወደ ገጠር አካባቢ አጁማን ወደ ቻርጃ። ወንድሜ ድምፅህ አይሰማም፣ ትንሽ ድምፅህን ከፍ አድርገው። ኦኬ። እና ወደ ቻርጃ ወደ ገጠር ቦታ ነው የወሰዱኝና በጨለማ ነበር የወሰዱኝ። አሁን እኔ እጄ ላይም ብር የለኝም፣ ሰውየውም አይዲ አልሰራልህም አለኝ። በጣም ግራ ስለገባኝ ነው። እና አንቺ ጋር ልጆች ነው የላኩኝ ወደ አንቺ የሆነ ያመጣችክን ጠይቃ፣ መጀመሪያ ያመጣችክን ጠይቃት፣ ያለክበትን ሁኔታ ነገርካት? አዎ ያለሁበትን ነገር ስነግራት ቮይስም አትመልስልኝም፣ ዋትሳፕ ላይ ስደውልም አትመልስልኝም። ደላላው ደግሞ ና ነው የሚለኝ። እኔ ደግሞ መምጣት አልቻልኩም። ያለሁበት ቦታ ጭራሽ አይመችም። እጄ ላይም ምግብም ብር አያስፈልገም። ና ሲልክ በምን ልምጣ? በርሬ ልምጣ ወይ ትራንስፖርት ላክልኝ አትለውም? ደላላው ና ሲልክ አዎ በቃ ራስህን ችለና ነው የሚለኝ። በምን ልምጣ ስለው አያገባኝም፣ ያመጣህን ሰው ጠይቅ ነው እያለኝ ያለው። ስለዚህ ያመጣችክን እንጠይቃታ። ሼር አድርጉላት ዲጄሊን፣ አንተም ሼር አድርጉላት፣ እናንተም ሼር አድርጉላት። ዲጄሊን ነይ በሏት። ያመጣችሁ እሷ ናት። ያመጣችሁን እንጠይቃላት። ሁላችሁም ሼር አድርጉላት። ስንት ብር ከፍለካት ነው ያመጣችክ ዱባይ? 250 ሺህ ብር። 250 ሺህ ብር ከፍለካት ነው ዱባይ ያመጣችክ? በሴኩሪቲ ስራ በሁለተኛው ቀን ስራ ትገባለህ ብላኝ ነበረ። እና አሁን ደላላው የሆነ የሽቶ ፋብሪካ ውስጥ አስገብቶኛል። ግን አሁን ሰውየውን ስጠይቀው አይዲ አይሰራልህም ሲለኝ፣ ሰውየውን አለቃችንን ስጠይቀው አሁን ብር ልሰጥክ አልችልም፣ ኦልሞስት 15 ቀን ሰርቻለሁ ስራውን ማለት ነው፣ እና ብር ልሰጥክ አልችልም አለኝ፣ ወርክ እስከሚሞላ። አይዲ ደግሞ አልሰራም አሉኝ። እና ግራ ገባኝ በጣም። እጄ ላይ ብር የለም፣ ምግብ ደግሞ በራስ ነው ብለውኝ እዚህ ራሱ ሰውን እየጠየቅኩ ነው እየበላ ያለሁት። እና በጣም ችግር ላይ ነው። እሺ ስልኳን ላክልኝና አሁን ሼር ተደርጎላት ካልመጣች እኔ ዋትሳፕ ላይ አሁኑኑ ጠይቃታለሁ፣ እንድትመጣ ጠይቃታለሁ። ስልክ ቁጥርክን ለቋይ ሞዴሬተር ላስገባለሁ። ቪው ላይ ስሜሲን ሳቋቴ ኔ ማሶፊዬ ቴንክ እሺ 250 ሺህ ብር ከፍለክ ከኢትዮጵያ ዱባይ አምጥታክ መጀመሪያ ኤርፖርት የተቀበለክ ማን ነው? እሷ ናት ተቀበለች። ኤርፖርት ተቀብላ እየተወሰደችክ የሆነ ቦታ የሆነ ልጅ አገናኘችኝና መጀመሪያ የሆነ ልጅ አገናኘችኝና እሱ የሆነ ማደሪያ ቤት ዴራ የሚባል ሰፈር ይዘውኝ ሄዱና እዛ አደረን። ኦኬ አው ዴራ 50 ብር እየተከፈለ የሚታደርበት አለ። ማደሪያ ቤት አደርክ። እዛ አደርኩኝና ከዛ በኋላ በነጋታው ቻርጃ ሂድ ተባልኩኝ። ማን ወሰደክ ቻርጃ? 100 ብር ሰጥቶኝ ነበረ። ሄድኩኝ ታክሲ ይዤ። ማን ሰጠክ 100 ብር? እሷ ያገናኘችኝ ልጅ መጀመሪያ ያገናኘችኝ። ለታክሲ ብሎ 100 ድርሃም ሰጥቶክ ነበር። በ100 ድርሃም ሻርጃ ሄድክ? አዎ ላልጋና እንትን ማለት ነው። ላልጋ ከፈልኩኝና በቀረኝ ወደ ቻርጃ ሄድኩኝ። ኦኬ ከዛ በኋላ ቻርጃ የሆነ ደላላ ፍራውል የሚባል ደላላ ጋር ገባው። እሱ ደግሞ የሆነ አኮሞዴሽን 10 ብር እየተከፈለ በጣም የሞተ አኮሞዴሽን እዛ ሰጡኝና እዛ መተኛት ጀመርኩ ማለት ነው። ከዛ በሶስተኛው ቀን ስራ ተገኘለ ብሎኝ ማታ ላይ ወደ 3 ሰዓት ነው 4 ሰዓት ላይ ወደዚህ አሁን ወዳለሁበት ቦታ ላኩኝ። በጣም የሚያስጠላ ቦታ ነው ያለሁት ማለት ነው። ወደዚህ ላኩኝ። ምንም አልሰራክም? ስንት ጊዜ ሆነ ከመጣክ? አሁን ወደ 15 ቀን ሆነኝ። የአንድ ወር ቪዛ ነው የተሰጠኝ። 15 ቀን ሙሉ ምንም አይነት ስራ አልሰራክም?
ሰራው። ከዛ በኋላ ወደዚህ ላከኝ፣ አሁን ወዳለሁበት ቦታ ማለት ነው። አኮሞዴሽን እና ሽቶ ፋብሪካ ነው ብለውኝ ወደዛ ገባው እና ሰውየውን ስጠይቀው ደግሞ ቪዛ አይሰራልም፣ እዚህ ቪዛ አይሰራም፣ ያመጣን ደላላ ጠይቅ ነው እያለኝ ያለው። ደላላውን ደግሞ አንዳንዴ ይመልስልኝና ቪዛ ይሰሩልሃል ይለኛል። ለዚህ ዋናው ደግሞ ዲጄ ሊ አይደለች እንደ ያመጣችሁ። ደላላው ማን ነው? ደላላ አገናኘችኝ እሷ 1000 ብር ከፍላ እንዴ ያለችክ አምጥታ ከኤርፖርት ተቀብላ ከዚህ በኋላ ስላንተ ኃላፊነት የሚወስደው ይሄ ደላላ ነው ብላ እሱን አገናኘችክ? አይ ኃላፊነት ሳይሆን እኔ አለው እኔ እከታተላለሁ፣ ግን 1000 ብር ክፈልና ለኮሚሽን ከፈለችና ብር አስልካለችኝ እንጂ 1000 ብር አስልክ ስትለኝ 1000 ድርሃም አስልክ ስትለኝ የለኝም አልኳት። ቆይ እኮ 1000 ድርሃም አስልክ ስትልክ እኔና አንቺ ተነጋግረን ያመጣሽኝ ሴኩሪቲ ስራ ልታስቀጥሪ ነው፣ ስለዚህ ኦልሬዲ ስራውን አስቀጥሪኝ አላልካትም? አልኳት ስላት ሌላ ስራ ገባና ከዛ በኋላ አሬንጅ እናደርጋለን፣ አሁን ለጊዜው ያለው ይሄ ስራ ነው ብላኝ ወደዚህ። እኔ ደግሞ ሸክም ምናምን አልችልም፣ በቃ ህመምተኛ ነኝ፣ ገባሽ? ያመኛል። ምንም ብትችልም ራሱ ሸክም ተነጋግራችሁ፣ አንተ ከኢትዮጵያ 250 ሺህ ከፍለክ የመጣከው ተነጋግራችሁ የመጣከው በሴኩሪቲነት በዘበኝነት ልትቀጠር ተነጋግረክ 250 ሺህ ብር ከፍለህ ከመጣክ በኋላ ዱባይ ከመጣክ በኋላ እዚህ ስደርስ ሀሳብ ሲቀየር ኖ እኔና አንቺ የተነጋገርነው በሴኩሪቲ ነው፣ ሴኩሪቲ ስራ አስቀጥሪኝ ነው ብለህ መብትህን ማስከበር ያለብህ እንጂ ብር ከኢትዮጵያ 1000 ድርሃም እንደገና 40 ሺህ ብር ማለት ነው ኢትዮጵያ አስቀይረህ አምጥተህ የደላላ ኮሚሽን ስራ የምትገባበት የምትከፍለው አንተ የመጣኸው አየር ላይ ልትጣል ነው። በቃ እንደዛ አይነት ነገር ግራ ገባኝ። እዚህ ደግሞ ማንም የለኝም፣ ገባሽ አይደለ? ከዛ ረመዳን ይውጣና እኔ አስቀጥራለሁ ምናምን አለችኝ፣ ግን ድምጿም ጠፋ። አሁን እየተመቸኝ አይደለም፣ ሰውነቴ ራሱ በቃ እንትን አለ። ሰው ቢምቢት ውሃኑ በጣም እንትን እያለ ሰውነቴ ጥሩ ላይ አይደለም እና ፎቶ ሁላ ላኩላት፣ ልትመልስልኝ ፍቃደኛ አልሆነችም። ደላላውም ደግሞ መጥቶ ሊያየኝ ፍቃደኛ አልሆነም እና ግራ ገባኝ፣ ገባሽ? አትሊስት እሷንም ነግሬያታለሁ፣ አንቺ ታዋቂ ሰው ነሽ፣ ለስምሽ መጨነቅ አለብሽ ምናምን ብዬ ቮይስ ሁላ ልኬላታለሁ፣ ግን ልትመልስልኝ አልቻለችም፣ ፍቃደኛ አልሆነችም። ታውቂያለሽ? እሺ አሁን ስልኳን ትልክልኝና እኔ አናግራታለሁኝ። ካልመጣች ፎቶ አለጥፌ ነው ቪዲዮ የምሰራው። 250 ሺህ ብር ከፍለክ አምጥታክ አየር ላይ እንደጣለችክ ዓለም እንዲያውቅ ነው የምፈልገው። ታዋቂነቷን ስሟን መጠበቅ ከፈለገች የበላችውን ብር ስራ ታስገባክ። አሁን ቁጥሯ ላከልኝ፣ እኔ ቀጥታ ዋትስአፕ ላይ ቮይስ አደርግላታለሁ። ያንተን ስልክ ቁጥር መጀመሪያ ለመስዬ ላክ፣ መስዬ ጋር ላክ። ከዛ ማስረጃትን ለኔ ዋትስአፕ ላይ ከላክልኝ በኋላ እኔ ላክልኝ። እኔ አዶት ቀጥሉ። አቡዬ እንዴት ነሽ? ቀጥሉ ያለችው ሃይ በዩ ብያለሁ። ሃይ ብለሃል። እንዴት ነሽ አቡዬ? እንዴት ነሽ ማሬ? ማስረጃ ተቀበልኩ። ቁጥሩን ወስደው እኮ መጀመሪያ በዋትስአፕ ከሱ ማስረጃ እሷ እንዳመጣችው ማስረጃ፣ ከዛ ማስረጃውን ከላከልኝ በኋላ ማስረጃውን አይቼ በቁጥሩ እሷን ኮንታክት አደርጋታለሁ እንድትመጣ እዚህ ጋርና ምላሽ እንድትሰጠን። በቪዲዮ ውጣ፣ ቪዲዮ ክፈት ወንድሜ። ቆይ ለባሌ ቡና ልትገመው ነው፣ ውስጥ እንገባለን። ሬሚሻ ኢድ ሙባረክ። ወይዬ እንዴት ናችሁ? አለይና ወአለይኩም ማሪ መስዬ አዶት አኒ የኔ አንጃ በጣም ነው የምወድሽ ሬሚዬ። እንዴት ነሽ? መስዬ አዶት ሁላችሁም ሀውዬ አንድ ጊዜ ስልክሽን ይው ሜሴጅ ቁጥርህን ላክልኝ እስክትመጣ። ሀቡ ላክልኝ ወንድሜ። እሺ ላክልሽ። አዎ ላክልኝ፣ እየጠበቅኩ እኮ ነው ሊወጣ። እሺ እንዴት ናችሁ ቤተሰቦች? ሰላም ናችሁ ወይ? ዝም አትበሉ ብላለች አቡ ገስት ላይ ስትገቡ። ወይ ሪሞንዲ ነሽ? ወይህን መስዬ ሪቾ ሁላችሁ ነበር። ሰላም ነው? ሰላም ቢያለው ሁላችንም አቢ ኖርልኝ።
እና ይኸውልሽ ቦታው ይሄ ነው። ቦታው በጣም ይኸውልሽ ይሄ ነው ቦታው። እሺ ቁጥርህን ላክ ለመሲ። አዎ ልኬላታለሁ። እሺ ዋትስአፕ ላይ ፓስፖርት ኮፒክን ቪዛክንና ከሷ ጋር ያለህን ኮንቨርሴሽን ትልክልኛለህ አሁን። እሺ እሺ እናቴ መልቭ ላይ ነበረች። አሁን ሄደው ሲነግሯት ሲጽፉላት ወጣች። እሺ ትውጣ፣ ችግር የለውም። ቁጥሯን ይልክልኛል። እኔ ዋትስአፕ ላይ ጠራታለሁ። እንድትመጣ ችግር የለውም። ሀይ ብላይ ላክሽልኝ አንቺ ነሽ ዘቢው? አይ እኔ ገና ቁጥር ካልደረሰኝም በቃ አሁን ከፈለክ ቪዲዮ ከማጥፋት ትችላለህ። አሁን ኮንታክት ተደርገህ እኛ ጋር ከመጣክ በኋላ ሰምታ ኮንታክት ተደርገህ በቃ ተውት አመሰግናለሁ ብለህ ብትሄድና ተመልሰህ ቃል የተገባልህ ነገር ሳይፈጸምልህ ቀርተህ ብትመለስ ተቀባይነት አይኖርክም እዚህ ቤት። እሺ ችግር የለም። አሁን ኮንታክት ድረስ Wati ko na ilali ka. ደህና ናችሁ? ተከሰከሳችሁ እኮ ስልኬ ተከሰከሰ እኮ። መስዬ ቁጥር ልካለች። ቆይ ሶሪ ስልኬ እጄ ላይ አልነበረም አላየሁትም። ሪምሻ እንዴት ነሽ ማሬ? ምንድነው እንደዚህ መጥፋት? አንቺ እንዴ አይሰማም? ስልኬ ተበላሸ ሲወድቅ አለ። ቆይ ጫጫታ ነው ማሬ። ቆይ አንዴ። እሺ ማሬ፣ እሺ ችግር የለም። እሺ አሁን እኔ እንትልልና መስዬ ስልኩን ከላከችልኝ አንዴ ልጁን ላናግረው መጀመሪያ። ልካልኛለች። የኢትዮጵያ ስልክ ቁጥር ነው የምትጠቀመው ዋትስአፕ ላይ? አዎ የኢትዮጵያ ሲም ካርድም የለኝም፣ የኢትዮጵያ ነው። እሺ ስምክ ማን ነው ወንድሜ? ደረጀ ሀቢባ ነኝ። ይኸው ሀቢባ ነኝ ብዬ ካለው ዋትስአፕ ላይ ግባና ያሉትን ማስረጃዎች እንዳለ ላክልኝ። ላይቭ ልውጣ ሀቢባዬ? ካልወጣ ከማታውቅበት ከሆነ ውጣና ድጋሚ እናስገባሃለን። ችግር የለው። ወይም ዝም ብዬ እሞክራለሁ። እሺ ሳልወጣ እንትን ልበልሽ። ከነቀለክም ድጋሚ እናስገባካለን። ኢትስ ኦኬ። አንተ ዝም ብለህ ሳትወጣ ወደ ዋትስአፕ ግባ። እሺ ቲክቶኩን ስላይድ ብቻ አድርገኸው እንደዚህ ብቻ አድርገህ ዘግተኸው ቲክቶኩን ወደ ግባ ወደዛ። ከነቀለክ እኛ መልስ እናስገባ
ቤትዬ አሁንም ማስገባት አልቻልሽም? እሺ ሞዴሬተርሽን አሁን ነው ዋትስአፕሽን ያየሁት። ዋትስአፕ ላይ ላክሽልኝ ነው ያየሁት። ቆይ አንስቼ ድጋሚ ልስጥሽ ሞዴሬተር ማሪ። የት አለ ሞዴሬተር የሚለው? ይሄው ሞዴሬተር ቤቲ ሪሙቭ አድርጌ ድጋሚ ልስጥሽና እስቲ እንየው። ለምንድን ነው በየጊዜው እኔ ሞዴሬተር አብዝቼ ነው ዋይ በየጊዜው እምቢ የሚላቸው? እስቲ አሁን ሞክሪው ቤትዬ። እምነት ቆይ አንዴ ያስገባሻለሁ። የደረጀን እንትን እንበልና እየላከልኝ ነው። አቤት 39 ምንድን ነው የላከው? ሀቢባዬ ልኬልሻለሁ። ደርሶኛል። ኦኬ ሴኩሪቲ ኦኬ ኦር ሱፐርማርኬት ነው ያለው ስራ። ሴኩሪቲ ደሞዙ ስንት ይሆናል? ደሞዝ ከቤት በኢትዮጵያ 80,000 ጀምሮ ነው። እንዲህ እሺ፣ በኢትዮጵያ 80,000 ማለት በድርሃም 2,000 ድርሃም ማለት ነው። በቃ ያው የሴኩሪቲውን አረጋግጬ ቦታ አለ ይዤ ልካለሁ። አረጋግጬ ቦታ አለ ይዤ ልካለሁ ብላለች በቮይስ የሴኩሪቲው ቁጥሯን ላክልኝ አሁን። እሺ ኮበዝ እንደዚህ መረጃችሁን ጥርት አድርጋችሁ ያዙ። ያስገባበት አካውንት ኤቭሪቲንግ ኮንቨርሴሽኖቻቸውን ፍሮም ዘ ፈርስት ቱ ኢንድ ነው የያዘው። መታለች እያሉ ነው። የታለች አለሁኝ ትበልና ትጻፍ እንስባታለን። ልኬልሻለሁ ስልኳን። ዲጄሊ ካለሽ አለው ብለሽ ጻፊና ኢንቫይት እናደርግሻለን። ብሮ እንትን ማን ይላክልኝ? ሀኒዬ ይሄን ላይቭ በዋትስአፕ ሼር አድርጊልኝ። የቱን? ይሄን ላይቭ። እሺ እኔ ራሴን በራሴ ያልኩ ወደ እኔ ዋትስአፕ ከዛ እኔ ወደ እሷ ፎርዋርድ እንዳደረገው ወደ ዲጄሊ ወይስ አድርጌላታለሁ። ቴንክ ዩ ሀኒዬ። እኔ ሼር አድርጌላታለሁ። ይሄው እኔ በዋትስአፕ ሼር አድርጌ 2 ቮይስ አስቀምጬላታለሁ። መልሷን እንጠብቅ። እንድታየውም ልደውልላት።
በፌክ አካውንት መምጣት አይቻልም። በራስ አካውንት ነው። ከግብጽ አስገቢን። እሺ በእምነት ናት ወክላችሁ የምትገባው። በእምነት ካለች ትገባለች። እምነት ወይም በእምነት ቤቲ ሞከርሽ? ሞዴሬተርሽ ይሰራል? ኦኬ ዜን ቀጥታ ልደውልላት። የታለች ሪምን ጥሩልኝ። ቀጥታ ትደውልልኝ። እኔ እደውልልሻለሁ። ያንቺ ቢዝነስ አካውንት ለእኔ ሪም ብለው ሁሌ ቢዝነስ ፐርሰናል ስላልሆነ ቢዝነስ አካውንት ነው። ያንቺን ቢዝነስ ቁጥር ስለሆነ ደውይልኝ። እሺ ልላክልሽ። ቁጥሩን እዚህ ጋር ከመናገር ላንቺ ልኬ ስትደውይ ስፒከር አድርጊውና እየጠበቅንሽ ነው ብዬ ልንገራት። እሺ ሃኒ ይባላለሁ። ሀቢባ ቤት ላይቭ ላይ ነው ያለሁትኝ። እየጠበቅንሽ ነው በያት። ስፒከር ከሆነ ከሰማችኝ እኔ እነግራታለሁ። የላኩልሽ ቁጥር ነው ዋትስአፕ ላይ። እየጠራ ነው። ኦኬ ሰላም አቡዬ እንዴት ናችሁ? ቆይ ማሪ ሚውት አድርጊ ፕሊዝ። አታነሳም። ላይቭን እያየች ይሆናል። ላይቭ ላይ ነበረች። ኮመንት ላይ ሄደን እና የሀቢባ ቤት ትፈልጊያለሽ ብለን ስንጽፍላት ላይቭን ዘግታ ወጣች እኮ ነው ያሉት። እኔ ምላሽ የማትሰጥ ከሆነ ማስረጃዎቹ ሁሉ ብር ያስገባበት ደረሰኝ፣ የተነጋገሩት ቮይስ፣ ቴክስት ኤቭሪቲንግ ስለላከልኝ ልጁ 100% ማስረጃ ስላለኝ ፎቶ አለጥፌ ቪዲዮ ሰራለሁ የዓለም ሕዝብ እንዲያውቅ። ስለዚህ ለስሟ የምትጨነቅ ከሆነ መጥታ ይሄን ልጅ ስራ ታስገባው። ማየትሙት ፎቶ አለጥፌ ቪዲዮ ሰራለሁ። ማስረጃ ሙሉ በሙሉ እጄ ላይ ስለገባ ቃሌ ቃል ነው። ታውቃላችሁ፣ ቃሌን እኔ በተግባር አደርጋለሁ። ቀጥታ ደወልና አታነሳም። ዋትስአፕ ላይ ቮይስ አረኩኝ፣ ላይቭን ሼር አረኩኝ። ዋትስአፕ ላይ ደወልኩ አታነሳም። ቀጥታ ደወለን አታነሳም። ማስረጃ ልጁ ልኮልኛል። የተላላኩት ቮይስ፣ የተጻጻፉት ገንዘብ ያስገባበት አካውንት ኤቭሪቲንግ። 250 ሺህ ብር ከፍሎ በኢትዮጵያ ዲጄ ሊ 250 ሺህ ብር ከፍሎ በኢትዮጵያ ይሄን ልጅ ደረጃ የሚባል ወንድማችንን አመጣችሁ። ምን ብላ? በዘበኝነት በሴኩሪቲ ይዤልሃለሁ። ቮይሷን አሰማችኋለሁ። ይዤልሃለሁ 100% ይዤልሃለሁ። ሴፍ ነው ስራው እጄ ላይ ነው ይዤልሃለሁ ብላ ካመጣችሁ በኋላ አየር ላይ ጣለችው። ያው 15 ቀን ሙሉ ይሄ ሰውዬ አሁን ቢበላው የለው፣ የትራንስፖርት የለው፣ ተርቦ ተቸግሮ ነው ያለው። መውደቂያ የለውም። እሺ ምን ይዋጣው አሁን? ምንድነው የምናደርግለት አሁን? ይሄንን ልጅ ጎዳና ላይ ወድቋል በሰው ሀገር። ሪንግ እያለ ነው። አንዴ ለመጨረሻ ጊዜ ልንገራት። ቪዛው ስንት ቀን ነው የቀረው? አሁን ያንተ ቪዛ 14 ቀን ዘቢባይ ሀቢባይ 14 ቀን ኤፕሪል 12 ያልቅ። ኦኬ
አዳምጠኛለህ? ዋትሳፕ ላይም ቮይስ አስቀመጥኩልሽ፣ ደወልኩልሽ አታነሽም፣ ቀጥታም ደወልንልሽ አታነሽም። ከኢትዮጵያ 250 ሺህ ከፍሎሽ ያመጣሽው ደረጀ ተቸግሯል፣ ጎዳና ላይ ወድቋል በሰው ሀገር። ሴኩሪቲ ስራ አለ 100% እጄ ላይ ነው ያልሽበት ቮይስ ሙሉ ከመጀመሪያው እስከ መጨረሻው አንቺና ደረጀ ያወራችሁት ገንዘብ የከፈለበት ኤቭሪቲንግ ሁሉም ላይ ማስረጃ ልኮልኛል። እናም ማስረጃውን አይተን በትክክል አንቺ እንዳመጣሽው የራስሽ ቮይስም 100% ሹር የሆነ የሴኩሪቲ ስራ እጄ ላይ ይዤልሃለሁ ብለሽው አንቺን አምኖ ያለውን 250 ሺህ ተበዳድሮ ከፍሎ አመጣሽው ዱባይ። ዱባይ ከመጣ በኋላ ደግሞ ሴኩሪቲ ስራው የለም አልሽው እና አየር ላይ ጣልሽው። ይሄ ልጅ አሁን ተርቧል፣ የትራንስፖርት የለውም፣ ደላላው እዛና ይለዋል። የትራንስፖርት የለውም፣ የሚበላው የለውም፣ ማደሪያ የለውም በሰው ሀገር። ቀጥታ ስንደውል አታነሽም፣ ዋትሳፕ ቮይስ አረኩኝ አትመልሽም። ስለዚህ ዛሬ ካልመለሽልኝ ነገ ፎቶሽን ለጥፌ ቪዲዮ እንደምሰራ ቀድሜ ላሳውቅሽ፣ ለዓለም ህዝብ ላሳውቅ። ይሄ ልጅ መረዳት ስላለበት ከወደቀበት መነሳት ስላለበት መልስሽን ዛሬ ብቻ ነው የምጠብቀው። ነገ ፎቶሽን ለጥፌ ቪዲዮ ሰራለሁ። ከዛም በኋላ ማንም ቢያናግረኝ አልሰማም። አመሰግናለሁ። ነግሬያችኋለሁ፣ እናንተም ሰምታችኋል። ይሄው ለሷን ቮይስ አድርጌያለሁ። እስከ ዛሬ መልስ ካልሰጠችኝ ነገ ፎቶ አለጥፌ ቪዲዮ ሰራለሁ። ከዛም በኋላ ማንም ቢንጃጃ ማንም መጥቶ እኔን ለማናገር ቢሞክር አልሰማም። ዛሬ ነው ይሄ ልጅ ጎዳና ላይ ነው ያለው። የት ይደር? ምን ይብላ? ምበላው የለኝም እያለ በሰው ሀገር ወንድ ልጅ ቪዲዮን ከፍቶ አሳየን ያለበትን ሁኔታ። እቺ ደግሞ ደላላ ነሽ አንቺ፣ ትቦለኪያለሽ። ደላላ ነሽ እናንተ። እንደዚህ ወገኖቻችሁን የምትሸጡ ከኢትዮጵያ ለብር እያላችሁ እያመጣችሁ አረብ ሀገር ላይ ሜዳ ላይ የምጥሏቸው ስራ አለ እያላችሁ እያመጣችሁ ስራ አለ በሴኩሪቲ በሱፐርማርኬት በእንትን ስራ አለ እያላችሁ ታመጣላችሁ። ይመጣሉ፣ አየር ላይ ተጥሏቸዋላችሁ። ከዛ እኛ ስንት ሰው ነው እኛ ከእናንተ ከጣላችሁበት እያነሳን ስራ ያስገባ ነው። የታመመ እንደ በረከት አይነት የታመመስ አሳክመን ብር አሰባስበን ለቤተሰቦቻቸው ይላክናቸው። ከሌ ጓደኛዋ ነው ምናምን የምትሉ ምን ስለሆነች ነው በጓደኛ ምናምን ማናገራት? ለምን ሲባል አማላጅ ምናምን አያስፈልገንም። ተበድለንም አማላጅ ይሄ ልጅ ተበድሎም በአማላጅ ይለምናት ዋይ ለመናት ቮይስ አትመልስለትም። በቃ ብሩን እስኪበሉ ድረስ ብቻ ነው፣ እስከሚያመጧችሁ ድረስ ብቻ ነው በክብር የሚያናግሯችሁ። ብሩን እስኪከፍል 250 ሺህ እስኪከፍል በክብር ነበር የምታናግረው። አሁን ግን ይሄ ልጅ መልስ አትመልስለትም። ቢደውል ቮይስ ቢያደርግ እና ምን ያድርግ? ወገኔዎቼ እዩኝ ችግር ላይ ነኝ ብሎ መጣ። እናግዘው። አሁን የትራንስፖርት ያስፈልገዋል። ከተጣለበት ተነስቶ ደላላው ጋር ለመሄጃ የታክሲ እንኳን 100 ድርሃም የለውም። ሰው እንዴት ነው እንደዚህ የሚጨካከነው? ግን ኢትዮጵያዊ ወንድሟ ነው አይደል? ምን አለበት የትራንስፖርት እንኳን የለኝም ደላላውና እያለኝ ነው። ደላላውስ ኢትዮጵያዊ ነው? ደላላው ደረጀ ያው ኢትዮጵያዊ ነው። ቆይ ቅድም ያልከኝ ፊራ ምናምን ፈራውል የሚባል ምናምን ያልከኝ እንትን እንደ ካምፓኒ ነገር ናቸው። ካምፓኒ መሳዮች ሻርጃ ነው ያሉት። ከዚህ በፊት ያውልክ በጣም ብዙ ወንዶች አልቅሰዋል በእነሱ የደላላ 1000 ድርሃም የሚያስከፍሉ ዝንጥ ያሉ ሱፍ የለበሱ አይደል? ሮላ ሞል ላይ ነው የሚያሉት። እዛ አካባቢ ነው። እዚህ ቤት አስጠርተናቸው የ11 ልጆች 1000 ድርሃም በልተው ወስደው ቆሻሻ ቦታ የሚሸት ቦታ ነው የሚያስተኙት። አው እዛ ብታይ በቃ ሰውነቴ ተዋም በልቶኝ ምናምን ነው ወጥቶት። ከዛ ራሱ እዚህም አሁን ከዛ የባሰ ነው በቃ ቦታ የተጣልኩት። ሀቢባዬ የምሬ ነው የምልሽ። እነሱ ልጆች እዚህ ቤት አስጠርቻቸው ቪዲዮ አናበራም ብለው ብዙ ምስክር ሲመጣባቸው ደንግጠው ነቅለው ወጡ፣ ጠፉ። እነሱ ሌባ ናቸው፣ ሌባ። እኔ ፎቶአቸውን ለጥፌ ቪዲዮ ሰራለሁ። 3 ናቸው። እኔ ፎቶአቸው ይመጣልኝ እዚህ አስጠርቻቸው ቪዲዮ አብሩ ስንላቸው ሌባ ስለሆኑ ፊት ለፊት መታየት አይፈልጉም። ብዙ ምስክር ሲመጣባቸው ማስረጃ ሲመጣባቸው ነቅለው ጠፉ፣ ወረዱ፣ ጠፉ። እነሱ ናቸው ሰልጥ ብለው። ወንዱ ሱፍ ይለብሳል አይደለ? ሴቶቹ ደግሞ ዝንጥ ብለው ቪዲዮ ይሰራሉ። ዩቲዩብ ላይ ቲክቶክ ላይ ስራ አለን ምናምን ኮሚሽን እንደሚያስከፍሉላ አይናገሩም ቪዲዮ ላይ። ቢሮ ስትሄድ ነው ኮሚሽን 1000 ድርሃም ክፈል ትባላለህ። ስራ የለም። ስራው ሲመጣ ትጠራለህ፣ ተደውሎ ትጠራለህ፣ ሂድ ትባላለህ። ቀብድ
ክፈል ትባላለህ። ከዛ ቀብዱን የቀረውን ለመቀበል ሲስተማቸው ምን ያደርጋሉ? ስራው መጥቷልና ትባላለህ። ከአንተ ደግሞ ስራው ተገኝቷል ብለህ ሳፍ ብለህ ሄደህ የቀረችብክን ቀብዱ 300 ነው የቀረችብክን 700 ፈልገህ ትከፍላለህ። ከዛም በኋላ ትሄድና የሆነ ቦታ ትመለሳለህ። የውሸት እኮ ነው። ከፓኪስታኒ ጋር ተነጋግረው ይወስድክና ትመለሳለህ። ስራው ደግሞ ግንብ፣ ይሄ ትልልቅ እቃዎች መሸከም የሀበሻ ወንዶች የማይችሉት ስራ ይሄ ፓኪስታኒ ላይ የሽቶ እንትን ጫን ምናምን በቃ ከባድ ነው። እኔ አልችልም። በቃ ያን ስራ ጭራሽ እኔ በዛ ስራ ባትለኝ እግሬን አላነሳም። ሀቢባ ማርያምን ነው የምልሽ አላነሳም። ለምን ዝም ተባሉ ለምትሉት ልንገራችሁ። ለምን ዝም ተባሉ? ካምፓኒው የፓኪስታኒ ነው። ከመንግስት ፈቃድ አውጥቷል። የውሸት ሸዋሸዋ ነው። ፍቃድ አለው፣ ስራ ግን የለም። ስራ እናስገባለን እያሉ ከእናንተ 1000 ድርሃም ይበላሉ። ሌላ ዜጋ መብቱንና ግዴታውን ስለሚያውቅ ሌላ ዜጋን አይሸውዱም። ሀበሾች ቀጥረው ፓኪስታኒዎቹ የካምፓኒዎቹ ባለቤት ፓኪስታኒዎች ናቸው። ሀበሾችን ቀጠሩ። ሀበሾቹ ዘንጠው ሱፍ አበሻን ስለሆነ የሚያምነው ፓኪስታኒ መጥቶ እንደዚህ ቢልሽ አታምኙም። ዜጋሽን ነው የምታምኘው። ስለዚህ ምንድነው የሚያደርጉት? ፓኪስታኒዎቹ የካምፓኒው ባለቤት ናቸው፣ የቢሮ ባለቤት ናቸው። አበሾቹ ደግሞ አበሻን ለመብላት ግዴታ አበሻ መቀጠር አለበት። ስለዚህ አበሾቹ ዘንጠው ቪዲዮ ይሰራሉ። እናንተ ደግሞ እውነት ነው እንደሷ ይለፍልኝ፣ እንደሷ ይመርብኝ፣ እንደሷ ሀብታም ሉን ብላችሁ አምናችሁ ሄዳችሁ 1000 ብራችሁን 1000 ድርሃማችሁን ትከፍላላችሁ። በኢትዮጵያ 40,000 ብር ግን ስራ ወፍ የለም። ስለዚህ እኔ ህዝቤን ለማዳን ሀበሻን ለማዳን የእነሱን ፎቶ ለጥፌ ቪዲዮ ሰራለሁ። ከዛ እነሱ ለሚሰሩት ቪዲዮ አምኖ ሄዶ ብሩን የሚበላ ካለ ይበላ። በተረፈ እማድነውን ህዝብ አድናለሁ። የምችለውን ያህል ሰው አድናለሁ። መታወቅ አለበት። ድርጅቱ የድርጅቱን ስም መለጠፍ አልችልም። ለምን? መንግስት ፍቃድ ሰጥቶታል። የፓኪስታኒ ድርጅት ነው። በህግ ይጠየቁ። ልንገርሽ፣ ስራ ሰጥተ ነው አልሰራም አለ ይሉካል። ስራ አለ። የውሸታቸው ውሸት ጥሩ ስራ አለ ብለው አማለው ነው የሚነግሯችሁ። ቢሮ ከሄዳችሁ በኋላ ስራው ምንድነው? ስራ አለ። እስከ መጨረሻው ሰዓት ድረስ የስራው ምንነት አይነገራችሁም። ባይዘው ቆይ አለቃ ይመጣል ይወስድክ፣ ቆይ ትባላለች። ሲመጣ ሲወስድክ ሄደክ ከአቅምክ በላይ የሆነ ኪሎ እየተሸከሙ መጫን ነው። ያ አቅምክ ካልፈቀደው 1000 ድርሃም ተበላ። አትሊስት አግሪመንት እንኳን የለም። ዘቢባይ ስንት አግሪመንት እኔ በቀደም ላኩልኝ ብያቸው የፈረ ደረሰኝ የለ 1000 ድርሃሙን ሲከፍሉ ደረሰኝ እንኳን አልተቆረጠላቸው። እስቲ በኢማራት ህግ ያለ ደረሰኝ ከሌለክ ለመክፈልክ ማስረጃክ ምንድን ነው? ፖሊስ ይዘህ ስትሄድ ኧረ እኛ አልከፈለም ቢሉስ ደረሰኝ የለም። ደረሰኝ አምጡ ስላቸው የከፈሉ 11 ልጆች ደረሰኝ አምጡ ስላቸው ደረሰኝ የላቸውም። ደረሰኝ አልሰጡንም። እነዚህ ልጆች እኮ እንደዚህ ያመኗቸው እኮ አበሻ ስለሆኑ ነው፣ ኢትዮጵያዊ ስለሆነ ነው። ሌላ ዜጋ ቢሆን እንደዚህ አምነው እንትን ይላሉ። የስራውን ምንነት ሳያውቁ የደላላ ይከፍላሉ። ኢትዮጵያዊነታቸው ሀበሻነታቸው ነው እንዲታመኑ ያደረጋቸው ነው። ይሄ ሁሉ ሀበሻ ሊበዘብዙ የቻሉት እውነት ግፍ ነው። የዛ ሁሉ ሀበሻ እንባ እነዚህ ወንዶች 1000 ድርሃምን ለማግኘት ተበድረው በዛ ላይ እንዳለ አዲሱን ህግ ማያውቀውን ቪዛ የሌለውን አዲሱን ከነሱ ጋር ለ1000 ድርሃም ሲከራከር ኢቃማው ያልቅበታል፣ ህገ ወጥ ይሆናል፣ ወደ ሀገሩ ይመለሳል። አሁን አንተ 1000 ድርሃሙን ከፍለሃል። አዎ እኔ የለኝም ብዬ በቃ እንትን አልኩኝና እሷ ሰጠችኝ። እኔ ግደኝ አልኳት። እዛ ከእቴን አስቸግሬ ምናምን የመጣሁትና እኔ 1 ብር የለኝም አካውንቴ ላይ 1 ብር የለም ስላት 1000 ብር ሰጠችኝ። ከዛ በኋላ ጠፋችብኝ። በቃ ዘይባይ እሺ እኛውን አሁን ልንገርህ እኔ ላደርግልህ የምችለው አንደኛ የትራንስፖርትን እፈልግልሃለሁ እዚህ ጋር፣ ሁለተኛ እንትኑን የእሷን ፎቶ ለጥፌ ቪዲዮ ሰራለሁ። ምክንያቱም ሌላም ሰው እያመጣች እንደዚህ እንዳንተ አውጥታ እንዳትጥላቸው ሌሎች ወንድሞቼን ለማዳን ገባክ። ለአንተ ግን ምንድነው እንድናደርግልህ የምንፈልገው? እሷ ካልመለሰች እኔ ነገ ፎቶ ለጥፌ ቪዲዮ ሰራለሁ። ለአንተስ ምንድነው የምትፈልገው? ሀቢባዬ በቃ እኔ አይዲ የሚያሰራልኝ ድርጅት የሆነ አይዲ ውድ ነው እኮ አይዲ ማሰራት እኛ አንችልም። አይዲ እኮ 7-8 ድርሃም ነው። በኢትዮጵያ ስንት እንደሆነ ታውቃለህ? አይዲ ስራ ከና አይዲ ስራ የሚቀጥር ከተገኘ እንጂ አንተን ፍሪ ቪዛ ለማድረግ 8000 ድርሃም በትንሹ ካገኘ 8000 ድርሃም ማለት በኢትዮጵያ 328,000 አንተ ከፍለህ ከመጣክበት በላይ ነው። መኖሪያ ፈቃድ ማሰሪያ ድርጅት ማሰራልህ ካልችልም ግን ስራ ሀቢባዬ ስራ አይዲ የሚያሰራልህ ካምፓኒ ስራ ኮንትራት የምትገባበት
በቃ ምን ላድርግ ታዲያ ከምመለስ አትሊስት ያቺን ያመጣኋትን ብር እንኳን እመመልስባት። የሰው ብር ነው ትንሽ ጊዜ ነው ያለኝ ገባሽ ሀቢባዬ? ምን ላድርግ በቃ እነዚህ ነገሮች እንደምንም ብለሽ አንቺ እንድትረጂኝ የምፈልገው። ከባድ አደራ ነው። እኔ ከባድ አደራ አትስጠኝ። እንደዚህ 14 ቀን ነው ያለክ። በ14 ቀን ውስጥ እንደዛ አይነት ስራ ባይገኝስ እንትን ትሆና ቀራማ ውስጥ ትገባለህ። እስቲ በእናታችሁ ስራ የምታውቁ ወንድማችን መመለስ አይፈልግም። ተበዳድሮ ነው 250 ሺህ ከፍሎ የመጣው። እስቲ የምታውቁ አግዙኝ በእናታችሁ። በቀደም ጭንቅላቱን በጩቤ ለተወጋው ልጅ ራሱ የኢቃማ 8000 ድርሃም ሰበስብ እንዴት እንደደከምኩ ወር ከምናምን የፈጀብኝ አይታችኋል። 100 ድርሃም ከእያንዳንዱ ሰው መለቃቀም ደረሰኝ ላኩ ማለት ምናምን በጣም ነው የሚያደክመው ይሄ ነገር። በመከራ በወር ከምናምን የሞላልኝ የእንትና የደሽክሌም የኢቃማ ብር እና አሁን ለሱ ደግሞ ለሰበስካ ሌላ 2 ወር እሱም ቀራማ ውስጥ ይገባል አይመጣም። ስለዚህ ከና ኢቃማው የሚቀጥረው ካምፓኒ ካለ ድርጅት የምታውቁት ምንም ይሁን ስራው ይሰራል። ምንም ይሁን እስቲ የምታውቁት ካለ እናንተ የምታውቁት ሰው የምጠይቀው ሰው ካለ ንገሩኝ። እስቲ ሳራ አልሐበሻን እንጠይቃት እንዴ እሷት ብዙ ትልልቅ ሰዎች ታውቃለች። እስኪ ሳሪዬን ሼር አድርጉላት። ሳራ አልሐበሻ የአልሐበሻ ሬስቶራንት ባለቤት ሳሪን እንጠይቃት። እስቲ ሼር አድርጉ። እኔ የሚያዘኛውን ዋትስአፕ ላይ መጥራት ሁሌ ትኬት ቁረጭ ብዬ እንደጠየቅኳት ነው። ትኬት ለሚያስፈልግ ለስንት ሰው ትኬት ቆርጣልኛለች። እስቲ ቆይ የሆነ ዋትስአፕ መጣልኝ አንዴ። የሆነ ስራ ነበረ እዚህ ላይ ሳወራ ሰምተው ዋትስአፕ ላይ ነገሩኝ። ግን ዲሊቨሪ ካምፓኒ ስለሆነ መንጃ ፍቃድ ያለው ሰው ነው። እሱ ደግሞ ገና አዲስ ነው። እንኳን መንጃ ፍቃድ ለራሱ ምስኪን አይዲ እንኳን የሌለው ልጅ ነው። ኤምኬን ጠይቂው ነው እያላችሁኝ ያላችሁት። እሺ ሼር አድርጉለት ኤምኬን። ስራ አይጠፋም ኤምኬ ጋር። እሺ ጥሩልኝ፣ ሼር አድርጉለት ኤምኬን። መሲ ብሪጅስቶን ማታጣም ስራ። እሺ እሷንም ሼር አድርጉላት፣ እንተባበረው ወንድማችንን ፕሊስ። ሼር አድርጉና የተገኘው ሰው ያገኘለት ሰው ጋር እንትን እንበለው። 14 ቀናት ያለችው ማንም ሰው ቃል ገብቶልን እሺ ብሎ ብቻ 14 ቀኑ አልፎ ልጁ ችግር ላይ እንዳይወር ግዴታ እርግጠኛ የሆነ ሰው ነው የምንፈልገው። እርግጠኛ የሆነ ሰው 100% እርግጠኛ የሆነ ሰው። ለምን 14 ቀናት ያለችው ይሄ ልጅ አጉል እንዳይሆን አደራ፣ ህገወጥ ሰው እንዳይሆን። የምኬት ይሄ አይደለም ሌላ ነው፣ ሌላ የምኬት ነው። እስቲ ጥሩት። ታዲያ ሳቡ ወይ ሰክሰስ እንዴት ነህ? ይቅርታ ምናልባት ጉዳይ ከጨንቄ ነው ሶሪ። እሺ እንዴት ነህ? አይ እኔ ለነሳሪ ሼር ካረጋችሁ ልውረድ ብዬ እኮ ነው። ለምን ሲመጡ መግቢያ ስለሌላቸው። አይ የኔን ሁለተኛ አካውንቴ ባካፕ አለኝ ከታች ከስር ያለው ሰከንድ አካውንቴን ሁሌ ስለማስቀምጥ እሱን አወርደዋለሁ። አንተ እንዳትወርድ። ኦኬ እኔማ እና ብሪጅስቶን ነሳሪ ከመጡ ችግር የለም። ሰክሰስን ፎሎ እያደረጋችሁ እስከዛ ሳሪ አልሐበሻ ጋር ሼር አድርጉልኝ። ሰክሰስን ፎሎ እያደረጋችሁ የእጣ እድል ተጠቃሚ ሁኑ። ሰክሰስን ፎሎ ስታደርጉ አይንሻት አይቼሻለሁ፣ ቆይ ያስገባሻለሁ። አይንሻት በቀደም ስልክ ያስገዛውላት ልጅ ማመስገን ፈልጋ ደጋግማ አንዳንድ ቁጥር እየጻፈች ነው። አይንሻትዬ አካል ጉዳተኛ እህታችን ናት። ሰክሰስ ዊልቸር ሰጥቷታል።
በነፃ ሰክሰስ ዊልቸር ሰጣት። እኔ ደግሞ ከመሲ ብርጅስቶን ስልክ ላስገዛላት የሚገዛላት ስል ሊገዛላት የሚፈልግ ካለ ብሩን ለራሷ ይስጣት፣ እኔ በነፃ ነው መሰጣት ብላ ከመሲ ብርጅስቶን ስልክ ስጦታ ተሰጥቷታል። ገብታ ማመስገን ትፈልጋለች። ቆይ መሲ ብርጅስቶንን ጠራታለሁኝ፣ ታመሰግኘታለሽ። አንዴ ወንድማችንን መላም በለው መጀመሪያ ብዬ ነው። እና ሰክሰስን ፎሎ በማድረግ እጣ ቁረጡ። ምንድነው እጣው ካላችሁ፣ እጣው ቤት ነው። አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም ነው። ሶስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። አራተኛ እጣ ግማሽ ሚሊዮን ብር ነው። ይሄ ሁለተኛ ዙር ነው። የመጀመሪያው ዙር እነማነማ ደረሳቸው ቤት፣ መኪና፣ ብር ቪዲዮን ፕሮፋይል ላይ ያለውን የመጀመሪያ ቪዲዮ ተመልከቱ። ሶስተኛ እጣ ግማሽ ሚሊዮን ብር የደረሳት ሪም ጎልድ ናት። ሁለተኛ እጣና አንደኛ እጣ ማን ደረሰው ገብታችሁ እዩ። የመዳም ቅመሞች ናቸው። እነማነማ ደረሳቸው ገብታችሁ ቪዲዮን እዩ። ተረክበዋል። የተረከቡበት ደረሰኝ ኤቭሪቲንግ ቪዲዮ ላይ አስቀምጬላችኋለሁ። ገብታችሁ ይሄ ሁለተኛ ዙር ነው። በአሁኑስ ማን ነው የሚደርሰው አናውቅም። ሁለተኛ እጣ ሊወጣ ጥቂት ቀናቶች ነው የቀሩት። ኤፕሪል 30 ነው የሚወጣው። የእጣው ዋጋ 2000 ብር ብቻ ነው። በ2000 ብር የቤት ባለቤት መሆን ከፈለጋችሁ ሰክሰስን ፎሎ በማድረግ የሰክሰስ ባዮ ላይ የተቀመጡትን 4 ስልክ ቁጥሮች ወስዳችሁ በአራቱም ዋትስአፕ ላይ እጣ መቁረጥ ፈልጋለሁ ብላችሁ ከአራቱ አንዱ ቀድሞ በመለሰላችሁ ከስተመር ሰርቪስ ትስተናገዳላችሁ ማለት ነው። እናመሰግናለን። እድላችሁን ሞክሩ። ወይ ኔትወርኩን እቅል ላደረገው ሰክሰስ ተናግሬ ስጨርስ ፎሎ ሳታረጉት ሄደባችሁ፣ ሰክሰስ አመለጣችሁ። እሺ በቃ ሳሪ ለሀበሻን ሜቢ ቢዚ ከሆነች ዋትስአፕ ላይ ቮይስ ላድርግላት። አይ ዊል ሴንድ ሂም $100 ብላለች አዶት እህታችን። ሚስጥር እንዳይሆን አዶትዬ ይቅርታ። አዶት ኢትስ ኦኬ ሀቡዬ፣ እዚህ ላይ ያው እንትን ያሽ ስለነበር ላለመረበት ብዬ ነው። እዚህ ላይ ላለማቋረጥ ማለት ደነገጥኩ፣ ይቅርታ። አዶትዬ ደረጀ አዶት እህቴ ካንተ በላይ ያለችው $100 እልክለታለሁ ብላለች። የኔ እናት በጣም አመሰግናለሁ። አሜሪካን ያለችው $100 እንትን ታስገባለች። አንተ የኢማራት አካውንት ሰጠኝና ታስገባለች። እኔ ፔፓል ሰጥቻት ወይ የሪምን ፔፓል ወይ የሪምን ዜል ፔፓል ትችያለሽ አይደል አዶት? የሪምን ፔፓል ብሰጥሽ ለሪም ፔፓል ታስገበሽ። የሪም አለኝ፣ የሪሙ አለኝ። አዎ በርታሽ፣ አይዞ አመሰግናለሁ። ኮንፈርም ለማድረግ ፔፓሉን ላኪልኝ እሺ። ማየት ፈልጋለሁ፣ ምንም አይነት ስህተት እንዳይፈጠር ማለት ነው። ዋትስአፕ ላይ ላኪልኝ እና እኔ አይቼው አዎ ይሄ ነው ስልሽ ትልኪያለሽ። በሪም ፔፓል $100 ሪም በድርሃም ታስገባለታለች። ለሱ በካሽም ልትሰጠው ትችላለች። አንድ ሀገር ስለሆነ ችግር የለም። እና እባካችሁ ወንድማችንን አግዙት። ይኸው አዶት ቀድሰዋለች $100 ብላ፣ ሌሎቻችሁም አግዙት። እኔ ወንድሜን ማገዝ እፈልጋለሁ የሚል ሰው ካለ አስገብቼ ስሙና ስልኩን ወስዳለሁ እኔ። ከዛ እኔ ኃላፊነቱን ወስጄ አገናኛቸዋለሁ። ከሱ አካውንት ነምበር ተቀብዬ ለሚያግዘው አካል አካውንት ነምበር ሰጣለሁኝ። እና እናግዘውና ስራ እናስገባውና አትሊስት አሁን እርቦታል፣ የትራንስፖርት እንኳን የለውም። ኢማጅን ከተጣለበት ቦታ ተነስቶ ለመሄድ $100 የትራንስፖርት አጥቶ የተቸገረ ልጅ ነው። አቡ ሪሚሻ ዜል አካውንት ካላት እንም $100 ተሳጠውና ሪሚሻ በካሽ ትስጠው። አትሊስት ለሆነ ነገር አግዘውን። እሺ በጣም እናመሰግናለን። ሰክሰስ ያው $200 ተገኝቷል። አዶት $100፣ ሰክሰስ $100። $200 ማለት በኢማራት በድርሃም የሪሚሻ ስትመጣ አይነንም ጥርኝና ዜል አካውንት ካላት ቴክስት አድርጋ ነበራት። ግን ከዛ በፊት ለቲኬት ጉዳይ ተጠቅማ ፔፓል ነው ያላት እኮ ሪም። ዜል እኮ ከአሜሪካ ውጭ የሚኖር ሰው እኮ ዜል አይችልም። አንድ አማራ የዜል እንትን ነበራት እዚህ ምን ተጠቀመው ዜል ነበር ተጠቀመው እኮ። ቆይ ዝም ብለሽ እንዳታስገቢ ከፋፊካ አይ ዶንት ኖ ኢፍ ዜ አር ኦኬ። እሺ ለሚ ነው እዛ ነው ቼክ ማድረግ አለብኝ ያልኩሽ። አንድ አማራም እሺ $730 ድርሃም ሆነለት ማለት ነው $200